በፕሪቶሪያዊ ሰላም ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደርን በፕሬዝደንትነት የመሩት ሌፍተናንት ጀነራል ታደሰ ወረደ ከስልጣን ከተነሱ በኋላ ያሉበት ሁኔታ እጅግ አሳሳቢና አጠራጣሪ ደረጃ ላይ መድረሱ በሰፊው መነገር ጀምሯል። ለመጀመሪያ ጊዜ ለቢቢሲ ትግርኛ ምስጢራዊ መረጃዎችን ያካፈሉ የቅርብ ሰዎቻቸውና የቤተሰብ አባላት እንደሚገልጹት ታዋቂ ወታደራዊና ፖለቲካዊ መሪ በአሁኑ ጊዜ በተግባር በቁም እስር ላይ ይገኛሉ። ይህ በክልሉ ከፍተኛ የፖለቲካ ውጥረት መኖሩን ያሳየው አሳሳቢ ክስተት በግልጽ አደባባይ የወጣው ሰሞኑን በኢትዮጵያ የአሜሪካ አምባሳደር ኤርቢን ማሲንጋ ወደ መቀሌ ከተማ ባቀኑበት ወቅት ከሌፍተናንት ጀነራል ታደሰ ወረደ ጋር ሊያደርጉት የነበረው ወሳኝ ቀጠሮ በድንገት በተጣለ ወታደራዊና ደህንነት ተኮር እገዳ ሳይሳካ ሲቀር ነው። ይህ ዲፕሎማሲያዊ ግንኙነት እንዲቋረጥ የተደረገበት መንገድና ከዚያ በኋላ የተከተሉት ክስተቶች በክልሉ ውስጥ እየተካሄደ ያለውን ስውር የስልጣን ሽኩቻ ፍንጭ የሚሰጡ ናቸው። ከዚህ ቀደም በተለያዩ ምክንያቶች ተሰርዞ የነበረውና ረቡዕ ዕለት ከቀኑ 5 ሰዓት ላይ ሊካሄድ ለሁለተኛ ጊዜ ከፍተኛ ዝግጅት የተደረገለት ይህ የአምባሳደሩና የጀነራሉ ቀጠሮ እሳቸውም ቀድመው የሚያውቁትና በትግራይ የወደፊት ሰላምና መረጋጋት ዙሪያ ትልቅ ተስፋ የተጣለበት ውይይት ነበር። ነገር ግን ስብሰባው ሊደርስ 1 ሰዓት ብቻ ሲቀረው ማለትም ከቀኑ 4 ሰዓት ገደማ ላይ ከቪአይፒ ጥበቃ ኃላፊ ለጀነራሉ የጥበቃ አባላት ለአሽከርካሪዎችና ለቅርብ ረዳቶቻቸው የተላለፈው አስቸኳይ የስልክ መመሪያ የነበረውን ሁኔታ ሙሉ በሙሉ ቀይሮታል። ይህ ትዕዛዝ ተራ የአስተዳደራዊ አሰራር ሳይሆን ፍጹም ወታደራዊ ጫና ያረፈበት እንደነበር የቅርብ ምንጮች ይናገራሉ። ከመስመር የወጣውና መመሪያውን የያዘው የስልክ ጥሪ ይዘትም እጅግ አስገራሚና አስፈሪ ነበር ተብሏል። ከተደወለው ስልክ የተላለፈው ይፋዊ ትዕዛዝ ምንም አይነት እጀባ እንዳይደረግ፣ ምንም አይነት ወታደራዊ ሆነ ሲቪል እንቅስቃሴ እንዳይካሄድና የጀነራሉ ተሽከርካሪዎች ከግቢ እንዳይወጡ የሚከለክል ነበር። ከዚህም በላይ ይህንን መመሪያ ለራሳቸው ለጀነራል ታደሰ ወረደ በአስቸኳይ እንዲያሳውቁና ትዕዛዙን ጥሶ ለመንቀሳቀስ የሚሞክር ማንኛውንም አካል በአስገዳጅ ኃይል ማስቆም ዝግጁ የሆነ ሌላ የደህንነትና ወታደራዊ ኃይል በውጭ መመደቡን የሚያስጠነቅቅ ጭምር ነበር። የአይነቱ ከባድ ማስፈራሪያና ጥብቅ ቁጥጥር በአንድ ወቅት የክልሉን ጊዜያዊ አስተዳደር በበላይነት እንዲሁም በፕሬዝደንትነት የመሩትን ሰው ክብርና መብት ሙሉ በሙሉ የሚገፍ ሆኖ ተገኝቷል። ይህንን ድንገተኛና መብታቸውን የሚጋፋ እገዳ በጸጋ ያልተቀበሉት ጀነራል ታደሰ ወረደ ተስፋይ በከፍተኛ ቁጣ ተሞልተው የፈለገው ቢመጣ እኔ ራሴ መኪናዬን ነድቼ ወደ ቀጠሮ እሄዳለሁ በማለት ለመውጣት ከፍተኛ ጥረት አድርገው ነበር። ሆኖም ግን ይህ የእሳቸው ቁርጠኛ አቋም በቤተሰቦቻቸው፣ በቅርብ ወዳጆቻቸውና በታማኝ ጥበቃዎቻቸው ላይ ትልቅ የደህንነት ስጋትና ድንጋጤ በመፍጠሩ ባለው ያልተረጋጋ ሁኔታ ምን ሊፈጠር እንደሚችል አይታወቅም፣ ሕይወቶ አደጋ ላይ ሊወድቅ ይችላል በሚል ሰፊ ልመናና ጉተታ ከቤት እንዳይወጡ ተደርገዋል ተብሏል። በዚህ ምክንያት በአካል ተገኝተው ከአሜሪካዊ ልዑክ ጋር ሊያደርጉት የነበረው ወሳኝ ስብሰባ ሳይሳካ መቅረቱ ሰሞነኛ መነጋገሪያ ነው። ሆኖም ግን ጀነራሉ ተስፋ ሳይቆርጡ በስልክ መስመር በመጠቀም ከአምባሳደር ኤርቢን ማሲንጋ ጋር በቀጥታ ለማገናኘት የቻሉ ሲሆን ስላጋጠማቸው የእንቅስቃሴ እገዳና በደህንነታቸው ላይ ስለተጋረጠው የስጋት ሁኔታ ለ20 ደቂቃ ያህል ረጅም ውይይት አድርገዋል። ምንም እንኳን የዚህ የስልክ ውይይት ዝርዝር ምስጢርና ውስጣዊ ይዘት ለህዝብ ይፋ ባይደረግም አምባሳደሩ ከሌሎች የክልሉ ባለስልጣናት ጋር ተወያይተው ወደ አዲስ አበባ ቢመለሱም የጀነራሉ ሁኔታ ግን በአሜሪካ ኤምባሲና በዓለም አቀፍ ማህበረሰብ ዘንድ በከፍተኛ ሁኔታ አሳሳቢ አጀንዳ ሆኖ ቀጥሏል። የአንድ ክልል ከፍተኛ መሪና ወታደራዊ አዛዥ የነበሩ ሰው የመናገር፣ ሰዎችን የመገናኘትና የመንቀሳቀስ መብታቸው በዚህ መልኩ በኃይል መገደቡ በትግራይ ውስጥ ያለውን የሰብአዊ መብትና የህግ የበላይነት ጥያቄ ምልክት ውስጥ ጥሎታል። ቢወጡ ኖሮ ምን ሊያጋጥማቸው ይችል እንደነበር ማሰብ እንኳን የሚዘገንን እንደሆነ ጉዳዩን በቅርብ የሚከታተሉ ወገኖች ይጠቅሳሉ። ከሚያዝያ 30 ቀን 2018 ዓ.ም በኋላ ከስልጣን መነሳታቸውን ተከትሎ የጀነራል ታደሰ ወረደ የዕለት ተዕለት ህይወት ፍጹም የተገለለ ሆኗል። እሳቸው ከስልጣን ከተወገዱ በኋላ ወደ ቀድሞ የፕሬዝደንት ጽህፈት ቤት ዝንፍ ብለው ሄደው የማያውቁ ሲሆን በአሁኑ ጊዜ ስልጣኑን ሙሉ በሙሉ ከተቆጣጠረው ከነ ደብረጽዮን ገብረ ሚካኤል አስተዳደር ጋር ምንም አይነት ግንኙነትም ሆነ የስራ ንክኪ የላቸውም። አብዛኛውን ጊዜያቸውን በቤታቸው ውስጥ ተዘግተው የተለያዩ መጽሐፍትን በማንበብና በማስታወሻ ላይ በማሳለፍ ላይ ይገኛሉ። አልፎ አልፎ ቤታቸው አጠገብ ወዳለው አነስተኛ ቢሮአቸው ወይም ደግሞ በከተማዋ ወደሚገኘው ፕላኔት ሆቴል በመሄድ የተወሰኑ ሰዎችን ያገኙ የነበረ ቢሆንም ይህ ራሱ የሚከናወነው በወቅቱ ባሉ ባለስልጣናት ልዩ ፈቃድና በደህንነት አካላት ጥብቅ ክትትል ስር ሆኖ ብቻ ነበር። አሁን ላይ ግን ያ የነበራቸው ጥቂት እድል ጭምር ተነፍጎ የግል ጠባቂዎቻቸው ቁጥር በከፍተኛ ሁኔታ እየተቀነሰና የመንቀሳቀስ ነፃነታቸው ፍጹም እየጠበበ በመምጣቱ ከረቡዕ ወዲህ ባሉት ቀናት ውስጥ ሙሉ በሙሉ በቁም እስር ላይ እንዳሉ በጥብቅ እየተሰማቸው መሆኑን የቅርብ ሰዎቻቸው በከባድ ሐዘንና ስጋት ገልጻሉ። ይህ በጀነራል ታደሰ ወረደ ላይ እየተተገበረ ያለው ማግለልና እገዳ በትግራይ ህዝብ ነፃነት ግንባር ህወሓት ከፍተኛ አመራሮች መካከል ለረጅም ጊዜ ሲብላላ የቆየውን
እንዲሁም አሁን መድረሻ የሌለው ደረጃ ላይ የደረሰው ጥልቅ መከፋፈል ቀጥተኛ ውጤት ነው። በድርጅቱ ውስጥ ያለው ውስጣዊ ቀውስና የስልጣን ሽኩቻ ከመቼውም ጊዜ በላይ እየመረረ የመጣ ሲሆን ፓርቲው በአሁኑ ወቅት በሁለት ዋና ዋና ተቃራኒ ጎራዎች ተከፍሎ እርስ በርሱ የሚበላላበት ምዕራፍ ላይ ደርሷል። በአንድ በኩል በዶክተር ደብረጽዮን ገብረ ሚካኤል የሚመራውና የፓርቲውን አንጋፋ መዋቅር ብሎም ርዕዮተ ዓለማዊ የበላይነት ይዣሉ የሚለው ቡድን ሲኖር፣ በሌላ በኩል ደግሞ ከፕሪቶሪያው ስምምነት በኋላ የተፈጠሩ አዳዲስ አደረጃጀቶችንና የለውጥ ኃይሎችን የሚደግፉ አመራሮች ይገኛሉ። ይህ በሁለቱ ወገኖች መካከል ያለው ልዩነት አሁን ላይ ወደ ግል ጥላቻና አንዱ ሌላውን የማጥፋት ስትራቴጂ ተሸጋግሯል። የህወሓት አመራሮች መከፋፈል መንስኤው ከጦርነቱ ማብቃት በኋላ ክልሉን ወደ ነበረበት የመመለስ ስትራቴጂ፣ የሪፎርም አጀንዳዎች አፈጻጸም፣ ከማዕከላዊ ፌዴራል መንግስት ጋር ሊኖር ስለሚገባው ግንኙነትና በክልሉ የሚገኙ የኢኮኖሚና የፖለቲካ ሀብቶችን ማን ይቆጣጠር በሚሉት መሰረታዊ ጥያቄዎች ላይ ስምምነት ማጣት ነው። የደብረጽዮን ገብረ ሚካኤል ቡድን የፓርቲው ማዕከላዊ ኮሚቴ ውሳኔዎች በማስከበርና የድሮን ስርዓት መልሶ በመዘርጋት ስልጣኑን ለማጽናት ሲሞክር፣ ይህን አካሄድ የሚቃወመውና አዲስ የፖለቲካ ምህዳር መፈጠር አለበት የሚሉ ወገኖች ደግሞ በከፍተኛ ሁኔታ እየተሳደዱና እየተገለሉ ይገኛሉ። ይህ የስልጣን ፉክክር ተቋማዊ አሰራርን ሙሉ በሙሉ ያፈረሰ ሲሆን የደህንነትና የወታደራዊ መዋቅሩም የዚሁ መከፋፈል ሰለባ በመሆን ለቡድን ጥቅም ማስከበሪያነት እንዲያገለግል ተደርጓል። በዚህ መራራ መከፋፈል ምክንያት በትግራይ ውስጥ የሚገኙ ታዋቂ ወታደራዊ አዛዦችና የፖለቲካ ሊቃን የትኛውን ወገን ይደግፋሉ በሚል በጥርጣሬ መነጽር መታየት ጀምረዋል። ጄኔራል ታደሰ ወረደ ከቀድሞ አስተዳደር ጋር በነበራቸው የቅርብ የሥራ ግንኙነትና የፕሪቶሪያውን የሰላም ስምምነት በግንባር ቀደምትነት ለማስፈጸም ባሳዩት አቋም ምክንያት በአዲሱ የደብረጽዮን ገብረ ሚካኤል አስተዳደር ዘንድ እንደ ስጋትና እንደ ተቃዋሚ ተፈርጀዋል። ፓርቲው ውስጥ ያለው ስምምነት አልባ መከፋፈል የትኛውንም አይነት የተለየ ድምጽ ወይም ገለልተኛ አቋም የሚያስተናግድ ባለመሆኑ እንደ ጄኔራል ታደሰ ወረደ ያሉ ተጽዕኖ ፈጣሪ ግለሰቦች ከህዝብ ጋር እንዳይገናኙ፣ ዓለም አቀፍ ዲፕሎማቶችን እንዳያገኙና ሙሉ በሙሉ በቁም እስር ላይ እንዲውሉ በማድረግ የፖለቲካ አቅማቸውን የማዳከም ስራ በስፋት እየተሰራ ይገኛል። ይህ በህወሓት አመራሮች መካከል ያለው ፍንጣቂና የእርስ በርስ መናቆር ወደ መጨረሻው ምዕራፍ እየተቃረበ መሆኑን የሚያሳዩ በርካታ ምልክቶች አሉ። አንዱ ወገን ሌላውን በከፍተኛ ክህደት፣ በሙስና ብሎም በክልሉ ህዝብ ላይ አደጋ በመደቀን ሲወነጅል፣ ማህበራዊ ሚዲያውና የፓርቲው ይፋዊ መግለጫዎች የፕሮፓጋንዳ ጦርነት መፋለሚያ ሆነዋል። የአይነቱ መከፋፈል በትግራይ ውስጥ ዘላቂ ሰላም እንዳይሰፍንና የተፈናቀሉ ዜጎችን የመመለስ እንዲሁም መልሶ የማቋቋም ስራዎች ላይ ትልቅ እንቅፋት እየፈጠረ ይገኛል። የክልሉ የደህንነት መዋቅር የህዝብን ደህንነት ከመጠበቅ ይልቅ የአመራሮቹን የእርስ በርስ ጦርነትና የስልጣን ሽኩቻ ለማስፈጸም የሚንቀሳቀስ መሳሪያ ወደ መሆን ተለውጧል። በመጨረሻም ይህ በድርጅቱ ከፍተኛ የስልጣን እርከን ላይ ያለው ፍጹም መከፋፈልና ለመተማመን ክልሉን ወደማይታወቅ የፖለቲካ ጨለማና ወደ አዲስ አለመረጋጋት እየመራው መሆኑ አያጠራጥርም። በአንድ ወቅት በትግራይ ወታደራዊና አስተዳደራዊ ታሪክ ውስጥ ትልቅ ቦታ የነበራቸው እንደ ሌፍተናንት ጀነራል ታደሰ ወረደ ያሉ መሪዎች ዛሬ በገዛ ቤታቸውና በገዛ ጓዶቻቸው እገዳ ተጥሎባቸው በቁም እስር ላይ መውደቃቸው የፓርቲው ውስጣዊ መከፋፈል ምን ያህል አስከፊና ጨካኝ ደረጃ ላይ መድረሱን ማረጋገጫ ነው። ይህ የእርስ በርስ ሽኩቻ በአስቸኳይ በሰላማዊ መንገድ ካልተፈታና የህግ የበላይነት ካልተከበረ በትግራይ ህዝብ ላይ ተጨማሪ ማህበራዊና ፖለቲካዊ ቀውስ ማስከተሉ የማይቀር መሆኑን የፖለቲካ ታዛቢዎች በከፍተኛ ስጋት ያስጠነቅቃሉ። ከነገራችን ጋር ጄኔራል ታደሰ ወረደ ማለት ቲዲኤፍን በበላይነት እየመሩ የሰሜን ኢትዮጵያውን ጦርነት ያካሄዱ የትግራይ ጄኔራል ናቸው። ሰላም ይስጥልን።